የሁለተኛ ጢሞቴዎስ መጽሐፍ ከሌሎች የጳውሎስ መልእክቶች ለየት የሚያደርገው ነገር ምንድነው ካላችሁን፣ ልክ እንደ ሌሎቹ ጠንካራ የሆኑ የሥነ መለኮት መንፈሳዊ እውነቶችን የያዘ ብቻ አይደለም። ታዲያ ምንድነው ካላችሁን፣ ጳውሎስ አብረውት በነበሩት ባገለገላቸው በደከሙለት ሰዎች የተከዳበት መጽሐፍ ነው። የአምላካችን የእግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ይህን ማለዳ በዚህ አይነት ሁኔታ ከእናንተ ጋር ደግሞ እንዳሳልፍ ይህን እድል የሰጠኝን እግዚአብሔርን አመሰግናለሁ። እንዲሁም የቤተ ክርስቲያኒቱን መሪዎች፣ አገልጋዮች ሁሉ እግዚአብሔር አምላክ ይባርካችሁ ለማለት ፈልጋለሁ። አስቀድሞ እንግዲህ ያው ፓስተር ስሜን ስለተናገረ ደግሜ መናገር አይጠበቅብኝም። ስለዚህ ከኔ ጋር ቀጥታ ወደ እግዚአብሔር ቃል ሐሳብ እንገባለን ባለችን ደቂቃ። ስለዚህ መጽሐፍ ቅዱስ የያዘን ሰዎች ወይንም በስልኮቻችን የምንጠቀም ሰዎች ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ጋር እናወጣለን። የማነበው መጽሐፍ አዲሱ መደበኛ ትርጉም ስለሆነ ምናልባት አንዳንዶቻችሁ ከያዛችሁት መጽሐፍ ጋር ጥቂት የሆነ የቃል አጠቃቀም ልዩነት ሊኖረው ይችላል፣ ግን ሐሳቡ ግን አንድ ነው። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ላይ ያለውን ክፍል በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ትበረታላችሁ። ክብር ሁሉ ለእግዚአብሔር ይሁን። በድጋሚ ጌታን እናመሰግናለን። መጽሐፍ ቅዱስ የያዘን ሰዎች ትንቢተ ኢሳይያስ ምዕራፍ 30 ከቁጥር 15 ጀምሮ ያለውን ክፍል ነው ያነበብኩላችሁ። ይህ ክፍል እንደሚታወቀው ብዙዎቻችን በቃላችን የምናውቀው ክፍል ነው። ትንቢተ ኢሳይያስ እዚህ ክፍል ላይ ነብዩ ኢሳይያስ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ደግሞ ትበረታላችሁ ወይንም ብርታት ይሆንላችኋል ብሎ የሚናገርበት ክፍል ነው። ይሄን የማያውቅ ሰው እንግዲህ አለ ብዬ አላስብም። የተለመደ ጥቅስ ነው። ግን ዛሬ ጥቂት እስቲ ከምናውቀው ከዚህ ጥቅስ የተወሰኑ ሐሳቦችን ስንመለከት ጥቂት ወደ ኋላ እንድንሄድ እፈልጋለሁኝ። አብረን ወደ ኋላ እንጓዛለን እና ያው እኛ ወደፊት ነው እንጂ ወደ ኋላ ሄደን አናውቅም እንደማትሉኝ ተስፋ አደርጋለሁ። ግድ የለም ወደ ኋላ ስላችሁ ታሪኩን ነው ወደ ኋላ የምንመረምረው። ምክንያቱም እዚህ ጋር ኢሳይያስ እያለ ያለው ነገር ምንድነው? በመመለስና በማረፍ እንደገና በጸጥታና በመታመን ትድግናና ደህንነትና ብርታት ይሆንላችኋል ብሎ ይላል። ሁለት ነገር ይናገራል። የመጀመሪያው በመመለስና በማረፍ አንድ ነገር ይሆናል። ይሄው ምንድነው? በሁለቱ ነገሮች በመመለስና በማረፍ ደህንነት ይመጣል። ከዚያ ደግሞ በጸጥታና ደግሞ በመታመን ብርታት ይሆንላቸዋል ይላል። ስለዚህ ባጭሩ ሁለት ነገሮች ኢሳይያስ በዘመኑ ለነበሩ እስራኤላውያን እንደሚሆንላቸው ይነግራቸዋል። ይሄው ምንድነው? ትድግናና ብርታት። ስለዚህ እኛም የዛሬውን ሐሳባችንን ርዕሱን እንዲህ ማለት እንችላለን፣ ትድግናና ብርታት። አሜን። ትድግናና ብርታት ይሆንላቸዋል ይላል። እና ኢሳይያስ ይሄንን ነገር ሲናገር እግዚአብሔር ለምን በባሪያው በኩል አልፎ ይሄን ነገር ተናገረ? ለምን ተናገረ? እንደገናም ደግሞ መቼ ተናገረ የሚለውን ጥቂት ወደ ኋላ ሄደን እንድናይ ፈልጋለሁኝ። እንግዲህ ይሄ ክፍል ሲነገር ወይንም ነብዩ ኢሳይያስ ይሄንን ሐሳብ በዘመኑ ለነበሩ እስራኤላውያን ሲያቀርብላቸው ወቅቱ ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን ነበረ። በ8ኛው መቶ ክፍለ ዘመን ነው። ኢሳይያስም የነበረው በእርግጥ ከክርስቶስ ልደት በፊት ከ750 ዓመታት በፊት የነበረ ነብይ ነውና ያ ዘመን ምን ይመስል ነበር ብለን ካለን እስራኤል ለሁለት ተከፍላ የነበረበት ጊዜ ነው። ለሁለት ተከፍላ ሰሜናዊ እስራኤልና ደቡባዊ ተብሎ በሁለት ተከፍለው በአብዛኛው እርስ በርሳቸው ጤናማ የሆነ ግንኙነት ያልነበራቸው ዘመን ነበረ
እና ያ ዘመን እስራኤል በሁለት መከፈሏ ብቻ ደግሞ ሳይሆን በዚያ ጊዜ ላይ አብዛኛውን የዓለምን ክፍል ኢንቬድ እያደረገ ወይንም እየወረረ ደግሞ የመጣ አንድ ሀገር አለ። ያ ሀገር አሶራውያን የአሶር መንግስት ነው። እና የአሶር መንግስት ያኔ ያገኘውን ሀገር ሁሉ እየወረረ ለራሱ እያስገበረ ነበርና በጊዜው ከሁለቱ ከእስራኤልና ከይሁዳ ከሁለቱ እስራኤል የምትባለዋን ወይንም ደግሞ 10ን ነገድ ይዞ የነበረውን የእስራኤልን ክፍል አሶር እንትን አለ ያዘውና ከበበው። ከዛ በኋላ በጸባይ ያው እዚያ ዘመን ላይ ለወረራ ሲመጡ ዘለው ወደ ከተማይቱ ገብተው መፍጀት አይጀምሩ፣ መግደል አይጀምሩ። መጀመሪያ የሰላም ጥሪ ያቀርባሉ። በሰላም ይህ ከተማ የሚገዛልን ከሆነ እኛም በሰላም ገብተን በሰላም እንኖራለን፣ ለኛ እየገበራችሁ ማለት ነው። ነገር ግን አይሆንም የምትሉ ከሆነ የኃይል እርምጃ እንወስዳለን ብለው ጥሪ ያቀርቡላቸዋል። ከዛ አክሴፕት ያደረጉ ሰዎች በሰላም ያስገቧቸዋል። በኋላ ላይ ይሄ አሶር ንጉስ ወደ እስራኤል ወይንም ደግሞ ወደ ሰማሪያ ከተማ ሄዶ ከበባትና ይህንን ጥሪ ያቀረበ። በዘመኑ የነበረው የእስራኤል ንጉስ ሆሴ ይባላል። ታዲያ ሆሴ እጁን ሰጠ። ለምን? ሲያየው የመጣበት የአሶር ሰራዊት ቀላል አይደለም። በል እንግዲህ ገብተህ እንደምትፈልግ አድርገህ እንደሚሆን አድርገው ከተማውን ብሎ ፈቀደለት። አሶር ገባና እስራኤልን እና መላውን ሰማሪያን እና መላውን እስራኤልን ማስገበር ጀመረ። ታዲያ ከሆነ ጊዜ በኋላ ምን ሆነ? ሆሴ የሚባለው ንጉስ ልቡ ሸፈተ ስል ምን ማለቴ ነው? እስከ መቼ ነው እኛ ለአሶር ተገዝተን የምንኖረው? በቃ አንድ ነገር ማድረግ አለብን። ከአሶር ያልተናነሰ የጦር አቅም ያላት አንድ ሀገር አለች በዚያ ዘመን ላይ ግብጽ የምትባል እና ያኔ ደግሞ የግብጽ ንጉስ ሲጎር ይባላል እና ወደ ሲጎር መልእክተኞችን የልኡካን ቡድን እልካለሁ። ከዛ በኋላ ከግብጽ ጋር የጦር ቃል ኪዳን መሰረታለሁ። ከዛ በኋላ ለአሶር መገበር አቆማለሁ ብሎ እንዲህ አይነትን ተንኮል ሲያስብ መረጃው ለአሶር ንጉስ ደረሰው። በዘመኑ የነበረው የአሶር ንጉስ ሰምልናሶር ይባላል። ልክ ይሄ ነገር እንደደረሰው አፍታም ሳይፈጅ የአሶር ንጉስ ቀጥታ መጣና ሆሴን እና እሱ ያለበትን ሰማሪያ የምትባለዋን ከተማ ያለምንም ማስጠንቀቂያ ያዛት። እንደውም በቃ አንተ ክብር የማይወድልህ እኔ በጸባይ እየገበርክ እንድትኖር እድሉን ስሰጥ፣ አንተ ግን በተንኮል ሄደህ ወደ ግብጽ ሌላ ነገር ስትሞክር አግኝቻለሁ ብሎ ሙሉ ለሙሉ እስራኤልን ወረረ። ሰማሪያን ከተማ አጠፋት። እና ይህ ብቻ ደግሞ ሳይሆን ምን እንዳደረገ መጽሐፍ ይነግረናል። ሰማሪያ ከተማ ላይ የነበረውን እንግዲህ በዚያ ዘመን ላይ ሰማሪያ ማለት የእስራኤል ዋና ከተማ ነች። ሰማሪያ ከተማ የነበሩትን እስራኤላውያንን እንዳለ ወደ ምድሩ አፈለሳቸውና ከዚያ በዚህም አላበቃ፣ ምድሩ ላይ ደግሞ የሚገኙ አሶራውያንን አምጥቶ ሰማሪያ ከተማ ላይ ያስቀመጣቸው። እንደውም ትዝ ካላችሁ ይሄ የህዝብ መቀያየር ሰማሪያ ከተማ ላይ የተወሰኑ እስራኤላውያን ጥቂት የሚባሉ እስራኤላውያን ነበሩና አዲስ የመጡት አሶራውያንና እዚያ ዘመን ላይ የነበሩ ጥቂት እስራኤላውያን ተጋብተው ተቀላቀሉ። ከተቀላቀሉ በኋላ ሳምራውያን የሚባለው ዘር ተፈጠረ። ይሄ ደግሞ ሳምራውያን ማለት እስከ ዮሐንስ ወንጌል ምዕራፍ 4 ድረስ የምናውቀው ታሪክ ነው። በዚህ ሁኔታ እንግዲህ የሰሜኑ እስራኤል ታሪክ በዚህ ሁኔታ ከተገባደደ በኋላ ቀጥሎ እንግዲህ መጽሐፉ የሚነግረን ከእስራኤል ደግሞ ሌላ ይሁዳ ተብሎ የሚጠራ ወይንም ደግሞ ስለ ኢየሩሳሌም ስለ ደቡቡ እስራኤል ማለት ነው። በዚያ ጊዜ ላይ ንጉስ የነበረው ንጉሱ ሕዝቅያስ ነበረ። ንጉሱ ሕዝቅያስ ልክ እንደ ሆሴ በአሶር ባይወረርም ነገር ግን አሁንም አንድ የአሶር የጦር አዛዥ ሰናክሬም የሚባል አንድ የጦር አዛዥ መጥቶ ኢየሩሳሌምን ከበባት። ልክ እንደማሊ ያረጋት እንደ ሰማሪያ ይዞ ሊያስገብራት። ታዲያ በዚህ ጊዜ እንግዲህ መጽሐፉን ሁለተኛ ዜና ምዕራፍ 18 እና 19ን ስናነብ የምናገኘው ታሪክ ይሆናል። በዚህ ጊዜ ሕዝቅያስና አንዳንድ የሕዝቅያስ የአማካሪዎች ምን ለማድረግ እንደፈለጉ እናነባለን። ልክ እንደ እስራኤል ልክ እንደ እህቷ ይሁዳም ልክ እንደ እህቷ ከግብጽ ጋር የሆነ አይነት የጦር ቃል ኪዳን መስርተው አሁን ከመጣባቸው የሰናክሬም ጦር እንዲያደናቸው። አያችሁ፣
የእስራኤልን ታሪክ በምናጠናበት ጊዜ እስራኤላውያን በየትኛውም ጊዜ በየትኛውም ዘመን ጠላት ሲነሳባቸው የመጀመሪያ አይኖቻቸውን የሚያነሱት ወደ ጎረቤት ሀገር ሳይሆን ወደ ያህዌ ነበር። በዚህ ጊዜ ግን የመጀመሪያውን ጥፋት አጥፍታ ሰማሪያ ከጥቅም ውጪ ስትሆን ከሰማሪያ ጥፋትና ውድቀት ያልተማረችው ይሁዳም ተመሳሳይ አይነትን ጥፋት ለመድገም ራሷን አዘጋጀች። ከግብጽ ጋር ለመነጋገር የተወሰኑ የልኡካን ቡድኖችን ሕዝቅያስ ወደ ግብጽ ላከ። ታዲያ በዚህ ጊዜ እኛ ሀገር ላይ ፓርላማ ሲቀርብ ትዝ ይላቸዋል። ከመድረክ አንዳንድ ሀሳብ ሲቀርብና ከአባላቱ መካከል ያንን ሀሳብ ማይቀበል አንድ ሰው ሲኖር እጁን ያወጣና አካሄድ ይሌለ ልክ እንደዛ ከህዝቡ ሁሉ መካከል አንድ ሰው አካሄድ አለ። ያካሄድ ስህተት። ያ ሰው ነብዩ ኢሳይያስ ነው። ምንድነው ነብዩ ኢሳይያስ ያለው? በፍጹም ወደ ግብጽ ሄደን የምናገኘው ትድግና የለም። ወደ ግብጽ እጆቻችንን ዘርግተን የምናገኘው አቅም የለም። የኔና የናንተ አቅም የሚመጣው ከእግዚአብሔር ዘንድ ነው። ስለዚህ ኢሳይያስ በምዕራፍ 30 ላይ የሚነግራቸው ነገር ይሄንን ነው። ምን ብሎ እንደሚናገራቸውና ምን ብሎ እንደሚገስጻቸው ምን ብሎ ተመለሱ እንደሚላቸው ኢሳይያስ ላንብብላችሁ ከቁጥር 1 ጀምሮ። እንደዚህ ይላቸዋል። ቁጥር 1 እስከ 5 ባለው ክፍል ላይ ለአመፀኞች ልጆች ወዮላቸው ይላል እግዚአብሔር። የእኔ ያልሆነውን ሐሳብ ይከተላሉ፣ ከመንፈስ ያልሆነውን ቃል ኪዳን ያደርጋሉ። ይሄ ቃል ኪዳን ምንድን ነው? እግዚአብሔር ከመንፈስ ያልሆነ ብሎ የተናገረው ቃል ኪዳን ምንድን ነው? ከግብጽ ጋር የሚደረግን ቃል ኪዳን። ከዛ በኋላ እንደዚህ ይላል፣ በኃጢአት ላይ ኃጢአት ይጨምራሉ፣ እኔን ሳይጠይቁ ወደ ግብጽ ይወርዳሉ። የፈርዖንን ከለላ የግብጽንም ጥላ ለመጠጊያነት ይፈልጋሉ። ነገር ግን የፈርዖን ከለላ ውርደት ይሆንባችኋል። ምንም እንኳን ሹሞች በጣኔዎስ ቢኖሯችሁ መልእክተኞቻቸውም ሐኔስ ቢደርሱም ውርደትና እፍረት ብቻ እንጂ እርዳታም ሆነ ዕረብ በማያስገኙላቸው ምንም ጥቅም በማይሰጧቸው ሰዎች ምክንያት ሁሉም ለእፍረት ይዳረጋሉ ይላል። የመጀመሪያው ከቁጥር 1 ጀምሮ እስከ 5 ባለው ክፍል ላይ ኢሳይያስ የሚላቸው አሁን ከግብጽ እርዳታን ለማግኘት እየሄዳችሁበት ያለው መንገድ ፍጻሜው ውርደት ብቻ ነው ይላቸዋል። ከዚያ ቀጠለ ቁጥር 6 ላይ በነጌብ ስላሉ እንስሳት የተነገረ ነገር ይላል። መልእክተኞች ሀብታቸውን በአህያ ውድ ዕቃዎቻቸውን በግመል ጭነው ተባዕትና እንስት አንበሶች መርዘኛና ተወርዋሪ እባቦች በሚኖሩበት መከራና ጭንቅ ባለበት ምድር አልፈው ወደማይጠቅማቸው ወደዚያ ሕዝብ እርዳታዋም ፈጽሞ ዋጋ ቢስ ወደ ሆነው ወደ ግብጽ ይወርዳሉ። ስለዚህ ስሟን ረአብ ምንም የማትጠቅም ብዬ እጠራታለሁ ይላል። ምን እያለን ያለው? ተው እያልኳቸው እነሱ ግን ገፍተው ሄዱበት። ደግሞ ገፍተው ሲሄዱ ከእግዚአብሔር ሐሳብና ፈቃድ ውጪ ወደ ሆነ ቦታ መሄዳቸው ሳያንስ ወደዚያ ቦታ ለመሄድ የከፈሉት ደግሞ ዋጋ ምን እንደሆነ ሲነግረን እንደዚህ ይላል። መርዘኛ እባብና አንበሳ ያለበትን ስፍራ ነው አቋርጠው የሄዱት። ሰው እንዴት ከእግዚአብሔር ሸፍቶ ለመሄድ ዋጋ ይከፍላል? ነብዩ ኢሳይያስ አሁንም አልተዋቸው፣ ይቀጥላል። አሁንም ንግግሩን እንደዚህ ይላል ቁጥር 8 ላይ አሁንም ሂድ፣ በሰሌዳ ላይ ጻፍላቸው፣ በጥቅልል መጽሐፍ ላይ ከተብላቸው፣ ለሚመጡትም ዘመናት ለዘላለም ምስክር ይሆናል። እነዚህም የእግዚአብሔርን ትእዛዝ ለመስማት የማይፈልጉ አመፀኛ ህዝቦችና አታላይ ልጆች ናቸው። ከቁጥር 10 ጀምሮ እስከ 11 ድረስ ያለውን እንደው ላንብብላችሁማ። ምናልባት ይህን ክፍል እኔ ሳነበው የመጀመሪያ ጊዜ ላይ ገርሞኛል፣ አስደንቆኛል፣ አስቆኛልም። ምን አለ መሰላችሁ ክፍሉ? እስራኤላውያን ምን እንደሚሉ ነው እዚህ ጋር የሚነግረን። እንደዚህ ይላሉ ይላል፣ ባለ ራእዮችን ከእንግዲህ ራእይ አትዩ ይላሉ ይባላል እንዴ? ሰው መቼም ራእይ የሚያየው እኮ ሲሰጠው ነው እንጂ ራእይ አምጣ ብሎ ነው እንዴ ራእይ የሚያየው? እኛ ዘመን ላይ ነው ትፈልጋላችሁ ተብሎ የሚነገረው አይደለ? እኔ እስከማውቀው ድረስ ይሄ መጽሐፍ የነገረኝ ራእይ ከሰጪው ዘንድ ካልመጣ በስተቀር ተቀባዩ በራሱ የሚያወርደው ነገር አይደለም። በዛ ዘመን ላይ የነበሩ እስራኤላውያን
ልባቸው ምን ያህል የሸፈተ መሆኑን ይሄ ክፍል ሲነግረን እንደዚህ ይላል። ራእይ አትዩ። እነማንን? እነ ኢሳይያስን አትዩ ራእይ። በዚህም አያበቃም። ነቢያትንም እንዲህ ይላሉ፣ እውነተኛውን ትንቢት ከእንግዲህ አትንገሩን። በስመ አብ ወልድ። ታዲያ ምኑን ይንገሯቸው? እውነተኛውን ትንቢት አትንገሩን። እሺ ምን ይነገራችሁ? ቀጥሎ እንዲህ እያሉ ይመልሳሉ። ደስ የሚያሰኘውን ንገሩን፣ የሚያማልለውን ተንብዩልን። እኔ አይደለም እያልኩ ያለሁት ክፍሉ ነው እንዴ። ደስ የሚለውን ነገር ንገሩን፣ የሚያማልለውን ተንብዩል። በነገራችን ላይ ይሄ ነገር የኢሳይያስ ዘመን አልመስልሃል? 2018 መሰለኝ። ቁም ነገር ያለውን በተለይ እዚህ ክፍል ላይ ከያህዌ ጋር ከእግዚአብሔር ጋር የሚያገናኘውን አትንገሩን እና ምን እንንገራችሁ? ደስ የሚለውን አለ አይደለ? የማይቆረቆረንን ሰምተን ስንወጣ ራሱ ቻሌንጅ የማንሆንበትን እሱን ንገሩን። እዛ ዘመን ላይ የነበረ ሕዝብ በአፉ ነበር ይሄንን ያለው። እኛ ዘመን ላይ ግን ይሄ ነገር በአፍ ሳይሆን በልብ እየተባለ እንዳለ አስባለሁ። ይሄም ቢተኝነታቸው እና ይሄ ትዕቢታቸው ለምን አይነት ክፋትና ውርደት እንደሚያጋልጣቸው ቀጥሎ ሲናገር እንደዚህ ይላል። ስለዚህ የእስራኤል ቅዱስ እንደዚህ ይላል፣ ይህንን ቃል ስላቃለላችሁ፣ ግፍን ስለታመናችሁ፣ ማታለልን ስለተደገፋችሁ፣ ስለዚህ ይህ ኃጢአት ማለት ይህ ትዕቢትና ይህም ቢተኝነታችሁ፣ ይህ ኃጢአት ተሰነጣጥቆ ሊወድቅ እንደደረሰ ሳይታሰብ ድንገት እንደሚወድቅ ረጅም ቅጥር ይሆንባችኋል። ከስብርባሪዎቹ መካከል ለፍም መጫሪያና ለውሃ መጥለቂያ ገል እስከማይገኝ ድረስ ይላል እና ይህም ቢተኝነት ስሙኝ ይላቸዋል። በነገራችን ላይ አሁን ይህንን መልእክት ለእናንተ የለም እየነገርኩ ያለሁት፣ አሁን ታሪኩን እየነገርኳችሁ ነው። ለእኛም የሆነውን አፕሊኬሽን ወደ በኋላ መጣበታለሁ። እሺ እንዲህ ይላቸዋል እስራኤላውያንን፣ ይህም ቢተኝነታችሁ ምን እንደሚሆን ታውቃላችሁ? መጨረሻ ላይ ረጅም ቅጥር። ምክንያቱም እምቢተኝነታችሁ ልክ እንደዛ ነው ረዝሞ የወጣው። አሁን ያ ቅጥር ድንገት ተሰነጣጥቆ ሲፈርስ ምንድን ነው የሚሆነው? ሁላችንም የምናውቀው የፈረሰ ግንብ ፍርስራሽ ይኖረዋል አይደለ? ሳነበው ካስተዋላችሁ እዚህ ጋር አንድ ቃል ይጠቀማል። ከፍርስራሹ መካከል ለውሃ መጥለቂያና ለእሳት መጫሪያ የሚሆን እስከማይገኝ ድረስ። ይህንን ቃል ገጠር ያደጉ ሰዎች ያውቁታል። ገጠር ብዙ ጊዜ አንድ ነገር ሲሰበር የተሰበረውን ነገር ወይ ለእሳት ፍምነት መጫሪያ ይጠቀሙታል፣ ወይም ደግሞ ሸክላ ሲሰበር ስባሪውን ለውሃ መጥለቂያ ውሃ ከአንድ ቦታ ወደ አንድ ቦታ ለማድረጊያነት ይጠቀሙታል። የተሰበረ ሸክላ ዝም ብሎ አይጣልም። አሁን ግን ነቢዩ ኢሳይያስ የሚለው ምንድን ነው? ለሁለቱ አገልግሎት እስከማይኖር ድረስ ፈጽሞ ድቅቅቅ ብሎ አመድ ይሆናል ይላቸዋል። ምን አለመስማታችሁ ብሎ ነቢዩ ኢሳይያስ ይህንን የተግሳጽ ቃል በዘመኑ ለነበሩ እስራኤላውያን ከነገራቸው በኋላ መጨረሻ ላይ አንድ የመፍትሄ ሐሳብ ያቀርብላቸዋል። እስራኤላውያን ሆይ ስሙኝ፣ በመመለስና በማረፍ በጸጥታና በመታመን ትበረታላችሁ። መመለስ፣ ማረፍ፣ ጸጥታና መታመን፣ በእነዚህ በአራቱ ነገሮች እውነተኛ የሆነ ትድግናና እውነተኛ የሆነ አቅም ይሆንላቸዋል። አሜን ነው። መመለስ ብሎ ሲል ይሄ ነው እንግዲህ መልእክቴ። መመለስ ብሎ ሲል ምን እያለ ነው ያለው? እየሄዳችሁበት ካለው ትክክለኛ ባልሆነ መንገድ ተመለሱ፣ ንስሐ ግቡ ነው። በቃ ባጭሩ ተመለሱ፣ ንስሐ ግቡ። እነማንን? እስራኤላውያንን። ግን ጥያቄው በንስሐ ብቻ አያበቃም። ከተመለሳችሁ ደግሞ በኋላ እረፉ። ወንድሞቼ እናቶቼ፣ እኔና እናንተም የመመለስ ችግር የለብንም። በተለይ እኛ ደግሞ የንስሐ ችግር የለብንም። ንስሐ እንገባው የለ እንዴ? ምንም ችግር የለብንም። እኔ እንኳን ከልጅነት ጀምሮ በጣም ብዙ የተካፈልኳቸው የንስሐ ፕሮግራሞች አሉ። ክብር ለእግዚአብሔር ይሁን። ማሬን ብሎ መጮህ ራሱ እግዚአብሔር እድል ሲሰጥ ነው አይደል እንዴ? ግን የእግዚአብሔር ሐሳብ መመለስ ብቻ ደግሞ ሳይሆን ማረፍ፣
እስቲ ማረፍ በሉ። ይሄ ነው የዛሬ መልእክቴ። እረፍ በሉ ይላቸዋል። ማረፍ ይህ ብቻ አይደለም። ሶስተኛ ጸጥታ ይለዋል። ጸጥታ የአፍ ጸጥታ፣ የአንደበት አለመናገር አይደለም፣ የልብ ጸጥታ ነው። እረፉ፣ ጸጥ በሉ፣ ከዛስ ታመኑ። በማ በእግዚአብሔር። ሶስቱን ሐሳብ ጠቅልል ስናደርገው ባጭሩ ምን እያለን ያለው? በቃ በእኔ እረፉ። ምክንያቱም ኃይልም ትድግናም የሚሆንላችሁ እናንተ እንደምታስቡት ወደ ግብጽ በተዘረጋው እጆቻችሁ አይደለም፣ በእኔ ላይ ባላችሁ መታመን ነው። እጆቻችሁ ወደ እኔ ይሁን፣ አይኖቻችሁን ወደ እኔ አቅኑ እያለ እግዚአብሔር ይሄንን ነገር ይነግራቸዋል። በመመለስና በማረፍ በእግዚአብሔር ፊት እረፍ በሉ። በእግዚአብሔር ፊት ጸጥ ማለትን መልመድ መቻል አለብን። ይሄንን ቃል ወደ እኔና ወደ እናንተ ህይወት ሳመጣው ብዙ ልናነሳ ብዙ ልንናገር የምንችላቸው ነገሮች አሉ። ምክንያቱም በዘመኑ ከነበሩ እስራኤላውያን ባልተናነሰ ለእግዚአብሔር ቀላል የሆነው ተግዳሮቶቻችን በእግዚአብሔር መፍትሄ እንዳይሰጠው እንቅፋት እየሆነ ያለው አጋንንት አይደለም፣ የኛ አለመረጋጋት ነው። እዚህ ጋር ቆሜ ይሄንን መልእክት ከምናገረው ሰው ጀምሮ አብዛኛዎቻችን በየተራ ይሄንን ማይክ ብንይዝ በልባችን ላይ የሆነ ነውጥ ይኖራል። ምናልባት ሰሞኑን ያ ነገር አይፈጠር ይሆናል፣ ግን ብዙ ጊዜ እኛ በጌታ ያለን ሰዎች የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተንገዳገደ ቁጥር ደግሞ ለምን እንደሆነ አላውቅም ከተወሰነ ጊዜ በኋላ ለመደንገጥ በጣም ቅርብ እየሆንን መጥተናል። ቶሎ ልባችን ይናወጣል፣ ቶሎ እንረበሻለን። ከዛ በኋላ በነገሩ ላይ የእግዚአብሔርን ፊት ከመፈለግ ይልቅ አለኝ ብለን የምንላቸውን የመፍትሄ አቅጣጫዎች ሁሉ እናስሳለን። ይገርማችኋል፣ በጣም ብዙ ሰው እግዚአብሔር በነገሩ ላይ ጣልቃ እንዲገባ የሚፈልገው እነዚያን ሁሉ አቅጣጫዎች አስሶ ከጨረሰ በኋላ ነው። ታዲያ ዛሬ በዚህ ማለዳ እኔና እናንተን እግዚአብሔር በዚህ ቦታ ላይ ያገናኘን ለአንድ ነገር ነው። ይሄው መልእክት ይሄ ነው። እግዚአብሔር ተረጋጉ ይላችኋል። ተረጋጉ። ያው መቼም በሆነ ጭንቀት፣ በሆነ መከራ፣ በሆነ ማዕበሉ ስትሆኑ የሆነ ሰው ይመጣና አይዞ ተረጋጋ ይልሃል። ተረጋጋ አይደለ? እንደዛ ብለን እናቅ የለ? ድንገት አጠገባችን ያሉ ሰዎች ሲደነግጡ ተረጋጋ እንል የለ? በነገራችን ላይ እኔና እናንተ ካጠገባችን ያሉ ሰዎች ሲደነግጡ ተረጋጋ ብለን የምንለው ምንም ሳንይዝ ነው። ልክ ነው አይደለ? ምንም ሳይኖረን እኮ ነው። አይዞ ተረጋጋ፣ በቃ ለምን ልማድ ስለሆነ ብቻ እኮ ነው። እኛም ደግሞ እንደዛ ስንባል ሰዎች ምንም ሳይዙ እኮ ነው ዝም ብሎ ተረጋጋ የሚሉት። የደነገጥንበትን ጉዳይ በተመለከተ ሁነኛ መፍትሄ ሳያዘጋጁ እስቲ ቆይ ተረጋጋ ይለዋል። እንዴት ነው የምንረጋጋው? እግዚአብሔር ግን ተረጋጋ ሲልህ ዝም ብሎ አይደለም፣ ጉዳዩን በእኔ ላይ ጣለው እያለ ነው። ተረጋጉ፣ ልባችሁን ርፍ ይበል። ወንድሞቼና እህቶቼ ታውቃላችሁ መቼም የእኛ እጅ ማድረግ የሚችለው ነገር አለ፣ በዛኑ መጠን ደግሞ የእኛ እጅ ማድረግ የማይችለው ነገር አለ። ከኛ ቀን በላይ ስለሆነው ነገር እባካችሁ እግዚአብሔር ተረጋጉ እያለ ነው። ተረጋጉ። የመጀመሪያው የእግዚአብሔር የትድግና እጅ እንዲዘረጋ ከእናንተ የሚፈልገው ነገር ምንድን ነው ካላችሁ፣ መረጋጋት። አብዛኛውን ጊዜ በሚፈልገው ልክ እግዚአብሔር ወደ ጓዳዎቻችን ገብቶ ነገሮቻችንን እንዳይሰራ እንቅፋት የሚሆንበት አለመረጋጋት። በጣም ነው የምትረብሸው፣ በጣም ነው የምትረብሸው ነው የምላችሁ። በቃ እግዚአብሔር በነገሩ ላይ ግልጽ የሆነ ድምፁን አሰምቶን አንዳንድ ቀን ከፈለገ በባሪያዎቹ በኩል ከሆነም ደግሞ በቃሉ በኩል ከምንም በላይ በቃሉ በኩል ግልጽ የሆነ አቋሙንና ፈቃዱን አሳይቶን ሳለ ለምን እንደሆነ አላውቅም አንብበን በመንፈሳችን ከያዝነው የእምነት ቃል ይልቅ በአይኖቻችን በምናየው ነገር ብቻ ስለምንመላለስ ብዙ ጊዜ በዚህ አቅጣጫ ከእግዚአብሔር ሐሳብ ጋር እንተላለፋለን። እግዚአብሔር ዛሬ ተረጋጉ እያለ ነው። ምክንያቱም ሳንረጋጋ ተወራጭተን ተንፈራግጠን የምናመጣው ነገር የለም። ቅርብ ቀን ማህበራዊ ሚዲያ ላይ አንድ ነገር አነበብኩት። ትናንትና ነው ያነበብኩት። በጣም ልቤን ባረከው። እንደዚህ ይላል፣ የፈጠነ ልብ እንጂ የዘገየ እግዚአብሔር የለም። ይሄ ሁል ጊዜ ነው፣ ሁል ጊዜ ነው። ወደ ኋላ ሄደን የታሪክ ማህደሮችን ብናገላብጥ፣ መጽሐፍ ቅዱሶቻችንን ብናጠና እግዚአብሔር ታላላቅ ነገር ከማድረጉ በፊት መጀመሪያ ለሕዝቡ የሚነግረው ነገር ይሄ ነው፣ ተረጋጉ። ትዝ ይላችኋል ከግብጽ ምድር ከወጡ በኋላ እስራኤላውያን
ሄደው ቀይ ባህር ጋር ፊት ለፊታቸው ቀይ ባህር ማጋጠሙ ብቻ አይደለም የከፋው። ከኋላ ዞር ብለው ሲመለከቱ ለ400 ዓመት ይገዛቸው የነበረው የፈርዖን ሰራዊት እነሱም ብሎ እየመጣ ነበር። በቃ ባጭሩ ህዝቡ መሃል ላይ ሳንዶች ሊሆን ነው። ወደ ሙሴ ዞር ብለው እንደዚህ ያሉት፣ ምን አረግነ? መሞታችን ካልቀረ ምን አለ በስርዓቱ ግብጽ ምድር ላይ ሞተን ብንቀበር፣ በወግ በማዕረግ ብንቀበር አሉት። ታዲያ ሙሴ ምንድን ነው ያላቸው? እግዚአብሔር ዛሬ ለእናንተ የሚያሳየውን ማዳን ታያላችሁ፣ ግን እናንተ ተረጋጉ። ምክንያቱም አሁን ባለው ረብሻ፣ አሁን ባለው ሁኔታ እግዚአብሔርም አይሰራም። ተረጋጉ። ከእናንተ የሚጠበቀው አንድ ነገር ነው፣ ማየት። ሙሴ ወደ እግዚአብሔር ሄደ። ሚለኝን ነገር የህዝብ ሚለኝን ነገር እያየ ነው። አዎ ታዲያ ምን ላርግ? ምን አለ እጅ ላይ በትር፣ በቃ አንሳው፣ በባህሩ ላይ አንሳውና መታው ባህሩን አለው። መታው። ሆኖ የማያውቅ ታምር ሆነ። ከዛስ ብዙ ጊዜ ይህንን ታሪክ ሳነብ የሚገርመኝ ነገር መቼም እስራኤላውያን የፈለገ ተአምር ቢያዩ በህይወት ዘመናቸው ባህር ሲከፈል አይተው አያውቁም። ከዛ በፊት አይደለ እንዴ? ታዲያ ባህርን የሚያክል ነገር በአንድ ዱላ ተከፍሎ እንዴ ባህሩን ከፈለው እግዚአብሔር ይባረክ ነው የሚባለው ወይንስ ዝም ብለ ግር ብለ መሄድ? ይገርመኛል። አንዳቸው በነገሩ ሳይገረሙ እንደው ቆም ብለው ለካስ የኛ አምላክ እንደዚህ ባህር ይከፍላል ብለው ሳይገረሙ በል እንሂድ አሁን አሉ። ሰነጠቁት፣ ሄዱ፣ ገሰገሱ። ከዛ ፈርዖን ተከትሏቸው መጣ። ከዛሳ ልክ ሲመጣ እንደምናውቀው ተከደነና ሬሳው ሲወጣ በሉ እንግዲህ አሁን የምስጋና ፕሮግራም ነው አሉ። ይገርማል። አሁን ነው የተረጋጉት። ወንድሞቼ እና እህቶቼ፣ መቼም ጠላቶቻችን ሁሉ ከረገፉ በኋላ መረጋጋት ብዙ አይገርምም። እግዚአብሔር ግን ከኔና ከእናንተ የሚፈልገው ገና ሳይከፈል ባህሩ፣ ሃሌሉያ፣ ገና ሳይመለስ ጥያቄው እንድንረጋጋ ተረጋጉ ይላል እግዚአብሔር። እውነት ነው የምላችሁ፣ መልእክቱ ለእናንተ ብቻ ሳይሆን ለእኔም ጭምር እንደሆነ አስብ። ምክንያቱም የሰው ልጅ ህይወት በምድር ላይ ብርቱ ሰልፍ ነው ይላል። እዚህ ጋር ቆመን የምናገለግል ሰዎች በመከራ ውስጥ እንደማናልፍ ተደርጎ መወሰድ የለበትም። ምናልባትም ከሚገለገሉ ሰዎች ባልተናነስ በበለጠ ሁኔታ በከባድ እሳት ውስጥ የሚያልፉ ሰዎች እንዳሉ እንድታውቁ ፈልጋለሁ። ክብር ለእግዚአብሔር ይሁን። አምላካችን መጠጊያችንና ኃይላችን ነው፣ ባገኘንም በታላቅ መከራ ረዳታችን ነው አለ። ከዛ እንደዚህ ይላል፣ ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ ምን አንልም፣ አንፈራም። ምድር ብትናወጥ ማለት earthquake ወይንም የምድር መንቀጥቀጥ ቢነሳ ማለት ነው። ይሄ ነገር ያው ቅርብ ቀን ነው እኛ ሀገር ያየ ነው። በጣም ያካበድ ነው ማለት ነው። እኛ ሌላ ዓለም ላይ ከሚከሰተው አንፃር እንኳን እኛ ሀገር ላይ ባለፈው የተከሰተው ትንሽ የስሱ ነው ይላሉ። ይሄን ክፍል ሳነብ አንድ ነገር መመርመር ጀመርኩኝ። መዝሙር 46ን ከፍተኛ የሆነ የምድር መንቀጥቀጥ እስከዛሬ በዓለም ላይ የተነሳው በ1960ዎቹ ውስጥ በቺሊ ውስጥ እንደሆነ ይነገራል። ምናልባት ባልሳሳት ያን የተፈጠረው የምድር መንቀጥቀጥ አሁን ባለው የሬክተር ስኬል 9.5 ነው የተለካው እና በጣም ብዙ ሚሊዮን ህዝብ ቤት አልባ ሆኗል፣ ተሰዷል። በብዙ ሺዎች የሚቆጠር ህዝብ ጨርሰዋል። ንዝረቱ ጎረቤት ሀገር ላይ ሁላ ተሰምቶ ነበር እና በጣም ጥቂት የሆነ ደግሞ ንዝረት በመላው ዓለም ላይ እንደተሰማ አንዳንድ የታሪክ ማህደሮች ይናገራሉ። ግን ይገርማቸዋል። አሁን ይሄን ነገር ለምን አነሳውላችሁ መሰላችሁ? በዓለም ላይ ቱንም ያክል ከባድ የሆነ በሬክተር ስኬል የተለካ አደገኛ መሬት መንቀጥቀጥ ቢነሳ መዝሙር 46 ላይ ግን እንዳለው እርዝኩዊክ አልተነሳም። ምክንያቱም ተራሮች ወደ ባህር ልብ እስኪሸሹ ድረስ የመጣ እርዝኩዊክ የለም። ጸሐፊው ግን እንደዚህ ይላል፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም።
ለምን ቢባል ቀጥሎ እንደዚህ አለ፣ የእግዚአብሔርን መቅደስ የተቀደሰውንም የልዑልን ማደሪያ ደስ የሚያሰኝ የወንዝ ፈሳሽ አለ። ያ የወንዝ ፈሳሽ ምን እንደሆነ የመጽሐፍ ቅዱስ አጥኚዎች ሊያዩ ወደዚያ ቦታ ወደ ኢየሩሳሌም መቅደስ ወደ ነበረበት ቦታ ሲሄዱ አንድም ወንዝ የለም። ምክንያቱም ክፍሉ የሚናገረው ስለ ፍጥረታዊ ወንዝ አይደለም፣ ስለ መንፈስ ቅዱስ ነው። አምላክ በማለዳ ይረዳታል ካለ በኋላ ምዕራፉን ሲዘጋው እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ ምን በሉ አለቀ። ምፈልገው ከእናንተ ይህንን ነው፣ እረፍ በሉ። መቼም እንዲህ አይነት ነውጥ እየተፈጠረ ባለበት ሰዓት ላይ እረፉ ማለት እንደናንተም ቁጭ ብሎ መስማት እንደኔም እዚህ ጋር ቆሞ መናገር ቀላል አይደለም። ግን ምንድነው ይሄንን እውነት በልባችሁ ብትሰውሩ በየትኛውም አይነት ማዕበል ውስጥ መረጋጋት የምትችሉበትን ጸጋ እግዚአብሔር ያፈስላችኋል። እስቲ ጉባኤው አሜን። ስለዚህ መልእክቴ አንድ ነው፣ በእግዚአብሔር ፊት ተረጋጉ፣ በእግዚአብሔር ፊት እረፍ በሉ። በዘካርያስ ምዕራፍ 2 ቁጥር 13 ላይ ትዝ ካላችሁ እግዚአብሔር ለፍርድ ሲነሳ፣ ኢየሩሳሌምን ሊያድስ ሲነሳ፣ ጠላቶቿን ሊያዋርድ ሲነሳ በነብዩ በዘካርያስ በኩል አንድ ቃል ተናገረ። እግዚአብሔር ከተቀደሰ ማደሪያው ምን ብሏል? ነቅቷል ወይንም ተነስቷል። ዘካርያስ ምዕራፍ 2 ቁጥር 13 ስጋ ለባሽ ሁሉ ደግሞ በፊቱ ምን ይበል? ዝም ይበል ነው የሚለው የድሮ ትርጉም። ግን ትክክለኛው ትርጉም ስጋ ለባሽ ሁሉ በፊቱ ጸጥ በል፣ ትእዛዛዊ ቃል ነው። ለምን? እግዚአብሔርም ተነስቶ አንተም ተናግረ አይሆንም። እግዚአብሔርም ተናግሮ እኛም ተናግረን እግዚአብሔርም ተናግሮ እኛም ጮኸን አይሆንም። አይሆንም ነው አይሆንም። ወደ አዲስ ኪዳን መጽሐፋችንም ደግሞ ስንመጣ ይሄንን እውነት በደንብ ሊያጠናክሩ የሚችሉ አንዳንድ ክፍሎች አሉ። የመጀመሪያው ስናነበው በጣም የሚደንቀው ቃል ሐዋርያት ሥራ ምዕራፍ 12 ላይ ያለው ክፍል ነው። ሄሮድስ የዮሐንስን ወንድም ያዕቆብን ሲገድል ነገሩ አይሁዳውያንን ደስ እንዳሰኛቸው አውቆ ይላል። ጨምሮ ማንን ያዘው? ጴጥሮስን ያዘው። ምን ሊያደርግ ያዘው? ምክንያቱም ያዕቆብን መግደሉ ማንን ደስ እንዳሰኘ አይቶ አይሁድን ደስ እንዳሰኘ አውቆ ጴጥሮስን ደግሞ ገሎ አይሁድን የበለጠ ደስ ሊያሰኝና ልክ ያው እንደ ምርጫ ቀስቀሳ ሊያደርገው ማለት ነው አሰበ። ከዛ በኋላ በዚያ ግን ሌሊት በቤተ ክርስቲያን አጥብቆ ይጸለይ ነበር ይላል። አጥብቆ ይጸለይ ነበር። ከዛ በኋላ ምን እንደሆነ መጽሐፍ ቅዱስ ሲነግረን ምን ይላል? ጴጥሮስ በአራት ወታደር መካከል ጋደም ብሎ ነበር ነው የሚለን አይደለም፣ ተኝቶ ነበር። እንደው መጽሐፍ ቅዱስ ልክ እኔ እንደምነግራችሁ አልነገረንም እንጂ እንደው እውነታው ምንድነው? ለጥ ብሎ ተኝቷል። ለምን ካላችሁ መልአኩ ጴጥሮስ ብሎ ያለም የቀሰቀሰው ምን ብሎ ነው የቀሰቀሰው? ነካ አድርጎ። ሰው ተነክቶ እስከሚቀሰቀስ ድረስ ከተኛ እመኑኝ ጧ ብሎ ተኝቷል። እና ወንድሞቼ እናቶቼ እንደው እስቲ እንደ ሰው አንዳንድ ነገሮችን ሎጂካሊስቲ እንያቸው እንጠይቅ። እንደ ነገ ትገደላለህ ተብሎ ሰው ዛሬ እንቅልፍ ይመጣለታል ወይ? ደግሞ ይገርማቸዋል። የዛ ዘመን አገዳደል ልክ እንደኛ ዘመን የሆነ ቀላልና ቶሎ ነፍሱ እንድትወጣ የሚያደርግ አገዳደል አይደለም። በመጋዝ ተሰንጥቆ ይሁን በሳት ተቃጥሎ ይሁን ተቀጥቅጦ ተወግቶ ይሁን አንገቱ ተቆርጦ አይታወቅም። ቢያንስ በምንድን ነው መሞተው የሚለው ሐሳብ በራሱ አያስተኛህም። ሰውየው ለጥ ብሏል። ጴጥሮስ ለምንድን ነው የተኛው ብለን ከጠየቅን መልሱን የሚነግረን ዮሐንስ ወንጌል ምዕራፍ 21 ነው። ምንድነው ዮሐንስ ወንጌል ምዕራፍ 21 ላይ ያለው ካለን ጌታ ኢየሱስ ከሙታን ከተነሳ በኋላ ጴጥሮስ እንደዚህ ይለዋል። ጴጥሮስ አቤት፣ አሁን አንተ ወጣት ነህ፣ ወደ ፈለከው ትሄዳለህ፣ ወደ ፈለከው ትገባለህ፣ ልብስህን በራስ ትታጠቃለህ። ባረጀህ ጊዜ ግን ሰዎች ያነሱሃል፣ ከዛስ ወደማትፈልገው ቦታ ይወስዱሃል። ምን በሆንክ ጊዜ? ባረጀህ ጊዜ። ስለዚህ ጴጥሮስ ሲያስበው ልክ ገና እየመሸ በነበረበት ሰዓት ላይ ሲያስበው ነገ ትገደላለህ ተብሏል። ሄሮድስ የሄሮድስ ባለሟሎች እነማ? ወታደሮቹ። ከተወሰኑ ደግሞ ዓመታት በፊት እውነተኛው ጌታ ታረጃለህ ብሎታል። አሁን የትኛው ቃል ነው የሚያሳርፈው? ለምን እንደተኛ ገባችሁ
ወገኖች በምድር ላይ ካለ የትኛውም የእንቅልፍ ኪኒን በላይ ይሄ ቃል ያስተኛቸዋል። ይሄ ቃል እረፍ ያደርጋቸዋል። በቃ ተኛና ተቀሰቀሰ። ከዛስ ደግሞ ምን መሰላችሁ? በዚያ ጊዜ አሁን ሄሮድስ ነገ ሊገለኝ ስለሆነ እንደው ወገኖች እባካችሁ የሞትን መንፈስ ውጉት እያለ እንደው ርዕስ እንኳን አለመስጠቱ በጣም እርግጠኛ ነው ነገ ከወንድሞች ጋር እንደሚገናኝ። ለምን ካላችሁ አስቀድሞ ቃሉን በእሱ ላይ የተናገረው ጌታ እውነቱ እንደሚፈጸም ስለሚያውቅ ተረጋጉ። እግዚአብሔር ዛሬ ከኔና ከእናንተ የሚፈልገው ነገር ይሄንን ነው። ከሐዋርያት ሥራ ምዕራፍ 21 ጀምሮ እስከ ምዕራፍ 28 ባለው ክፍል ላይ ጳውሎስ በኢየሩሳሌም ተይዞ የመጨረሻውን የቁም እስረኛ እስከሚሆንበት ጊዜ ድረስ ያለውን ታሪክ የሚናገር ክፍል ነው። እንደ ሁሉንም መናገር እንኳን ባያስፈልግ 3 የገጠሙትን ከባባድ ነገሮች ብነግራችሁ ስለ ነገሩ አደገኝነት እንደው ከመስማት በላይ በጣም ነገሩ ከገጠሙት ተግዳሮቶች በላይ በጣም የሚገርመው ነገር ምንድነው? በእነዚያ ሁኔታዎች ውስጥ ጳውሎስ የተረጋጋ ሰው መሆኑ ነው። ለምሳሌ በ40 ሰዎች ሊገደል የሆነ ተንኮል ተሰራ። ታዲያ በዛ ሁኔታ ውስጥ እንግዲህ ታውቃላችሁ አንድ ብላቴና ነው፣ የጳውሎስ እህት ልጅ ነው። ሄዶ ጉዳዩን ለጦር መኮንኑ ነግሮ ጳውሎስ እንዲለቀቅ ጳውሎስ እንዲተርፍ ያደረገው። ይህ ብቻ አይደለም። ከ40 ሰዎች አደጋ ወይንም ደግሞ ከ40 ሰዎች የግድያ አደጋ ምዕራፍ 23 ጋር ተርፎ ከሄደ በኋላ ወደ ምዕራፍ 27 ጋር ደግሞ ከባድ የሆነ የመርከብ አደጋ እንዳጋጠማቸው ይታወቃል። እነዚህ መርከብ አደጋ ላይ ወደ 10 ቀን በላይ ነው የቆዩት። እዚያ መርከብ ውስጥ ያለማቋረጥ ቀንና ሌሊት ይናወጥ ነበር መርከቡ። ታዲያ በዚህ መሃል የመጀመሪያ የተነሳውና ህዝቡን ያረጋጋው ማን ነው? እስቲ መልሱልኝ። ጳውሎስ ነው አይደል እንዴ? እና ተነሳና ጳውሎስ ምን አለ? አይዟችሁ ከእናንተ መካከል ማንም ሰው ከጸጉሩ አንዳች አይነቀልም አለ። ምንድነው መልእክቱ? ተረጋጉ። እኔ ዛሬ የሰበኳችሁን ነገር ያኔ ጳውሎስ መርከብ ላይ ሰብኮታል። በእርግጥ ማይክ ይዞ መድረክ ላይ መስበክና የሚናወጥ መርከብ ላይ መስበክ አንድ አይደለም። ምናልባት አሁን እኔ እዛ መርከብ ላይ ተገኝቼ ቢሆን ኖሮና እንደ በቃ ወንድም ኢዩኤል በልብ ያለውን እስቲ አንድን ስብከት እንደገና ደግመህ ንገረን ብትሉኝ ቆይ መርከቡ ይረጋጋና ስለ መረጋጋት እነግራቸዋለሁ ነው። አንድ አይደለም ልላችሁ ፈልጌ ነው። ግን ጳውሎስ እንደዛ ባለ ነውጥ ውስጥ ምን አላቸው? ግድ የላችሁም፣ ተነሱ፣ ተረጋጉ። ከእናንተ መካከል ማንም ሰው ምን አይልም አይሞትም አለ። ለምን? ዛሬ በዚህ ሌሊት የጌታ መልአክ አጠገቤ ቆሞ ይሄንን ነገር ነግሮኛልና። ታዲያ ቀጥሎ ምን አለ? በሉ እንግዲህ አሁን ብሉ አላቸው። አንድ ስነ መለኮት መምህር ይሄን ክፍል ሲናገር ምን አለ? ብሉ ሲላቸው ከዛ እነሱም ተነስተው ሲበሉ ልክ እንደዚህ ማለት መርከቡ ጸጥ ሲል አይደለም። በነገራችን ላይ መርከቡ በዚያ ሰዓት ቢረጋጋማ አንደኛ እነሱ እየቀዘፉ ወደሚፈልጉት ቦታ በሰላም ይሄዱ ነበር። ይሄንን አይነት ጥያቄ ያቀረበላቸው ጳውሎስ በነውጥ ላይ ሳለ ነው። ምን ማለት ነው? በፊት ለፊታቸው ሳለ ጳውሎስ ይሄን ነገር ቢነግራቸው ምናልባት አንድ ፖል ተደግፎ ነው። ለምን? እየተናወጠ ነው መርከቡ እየተናወጠና ከሆነ ሰዓት በኋላ ምን እንደሚሆን ያልታወቀ መርከብ ውስጥ ሆኖ ብሉ ማለት ይሄ የመረጋጋት መንፈስ አግኝቶት ካልሆነ በስተቀር በፍጹም ሊሆን የማይችል ነገር ነው። ተረጋጉ ብሉ አለ። ከዛስ እንደተባለውም አንዳችሁም አትሞቱም፣ ግን ስላለመታዘዝ ይመስለኛል ስላለመታዘዝ ግን ያው እቺ መርከብ ከጥቅም ውጭ ትሆናለች፣ በስብርባሪም ቢሆን ትሻገራላችሁ አላቸው። እንዳላቸው መላጥያን የምትባል ደሴት ጋር ሲደርሱ መርከቧ ተሰባበረች፣ ግን ሁሉም በሰላም ደረሱ ካለ በኋላ ይገርማቸዋል። ሐዋርያው ጳውሎስ የእግዚአብሔር ሰው ጳውሎስ ከመርከብ ከተረፉ በኋላ ምን እንዳደረገ መጽሐፍ ይነግረናል። ተነሳና ጭራሮ መሰብሰብ ጀመረ። ለምን? ቅድም ሲንገላቱ ለነበሩ ሰዎች ሙቀት ሊፈጠር እሳት ሊያቀጣጥልላቸው። አቤት እግዚአብሔር የዛን ዘመን የሐዋርያነትን ልብ እኛ ዘመን ላይ ቢያመጣለን። ምክንያቱም እንደው እኔ በሆን ኖሮ ብዬ አስባለሁ። እንደው ወደ ሰው ከመጠቆም ወደ ራሴ እንትን ልበል። እኔ በሆን ኖሮ ምን አደርጋለሁ ካላችሁኝ እኔ ጳውሎስ ሆኜ ከመርከብ ራሱ ከውሃው ራሱ ወርደው በሁለት ሰው ተይዤ ነው ዝም ብዬ ልወርድ የማይሆነውን። ከዛሳ አንድ ቦታ አቀመጣለሁ፣ ከበብ አድርገው ሰዎች ያዩኛል። ከዛስ 2 ሰው መድብና እሳት እንዲያቀጣጥሉ አዛለሁ። ከዛ ቁጭ ብዬ እሞቅና ያው አገልግሎ የለ ጳውሎስ መላጥያን ደሴት ላይ የመጡ ሁሉ እኮ ተፈወሱ ይላል፣ አንድም ሳይቀር። እኔ ሃናማና አፖስትል እንዴ ሐዋርያ ጎንኩ ለምን ተነስቼን ሁሉ ልፋት እለፋለሁ ነበረ ነበረው። ጳውሎስ ተነሳና
ጭራሮ እየለቃቀመ እሳት እየጫረ ከዛ ሁሉ ድካም በኋላ እንደገና ለህዝቡ የሚሆነውን ነገር ማዘጋጀት ጀመረ። ይመስለኛል ሰው ገና ድንጋጤው አልወጣለትም ነበረ። ህዝቡ ራሱ ተረፋችሁ ደህና ናችሁ እያለ ነው። ጳውሎስ ጭራሮ እያቀጣጠለ ነው። ከዛሳ ድንገት ከጭራሮ ውስጥ ምን ወጣች ይላል? ተጠመጠመችበት ይላል። እርግጠኛ ነኝ እንደው ከኔ ጀምሮ በጌታ ከኔ ጀምሮ ነው ማለት ይሄ ነገር ቢያጋጥመን የመጀመሪያው እርምጃችን ምንድን ነው? በህይወታችን አውጥተን የማናቀውን ከፍተኛ ድምጽ እናወጣለን አይደለ? ኢሮፒያን ቬፐር ትባላለች። በጣም መርዘኛ እባብ ነች። በጣም አሁን ላይ በጣም በአፋጣኝ ሕክምና ካልተገኘ በስተቀር በደቂቃ ውስጥ ነው ሰውን የሚገለው። ተጠመጠመችበት ይላል። ከዛሳ ጳውሎስን በታላቅ ድምጽ ገስጾ ከእጁ ላይ ጣላት ነው የሚለን አይደለም። አራገፋት እኮ ነው የሚለው። አራገፋት በሚለው ውስጥ የሆነ ነገር አታዩ? መረጋጋት። አሜን። ያረጋጋን እግዚአብሔር። አራገፋት። ለምን? ሰዎቹ ካሁን ሞተ እንደው አቤት የፈጣሪ ስራ እኮ ይገርማል ብለው ይሄው ከመርከብ አደጋ ቢተርፍ ወንጀለኛ ስለሆነ ለምን ሰዎቹ እስረኛ እንደሆኑ መጀመሪያም የመላጥያን ሰዎች መረጃ ደርሷቸው ነበርና ይሄው ወንጀል ሰርቶ ከመርከብ አደጋ ቢተርፍ አምላኩ እዚህ ጋር ተበቀለው ብለው ስም ሊያወጡለት ነበር። አይገርማችሁ? በነገራችን ላይ እዛ ዘመን ላይ የነበረው ሰው በሁለቱም አቅጣጫ ስም ሊያወጣለት ዝግጁ ነው። ልክ እንደኛ ዘመን ሰው ከሞተ ጳውሎስ አምላክ ተበቀለው ብዬ ነበር ይላል። ከተረፈ ደግሞ እሱማ አምላክ ነው ሊለ። እሺ ግልጽ አድርጌ ልንገራችሁ። አካሄድህን አይቶ ከሆነልህ በነገራችን ላይ እንደዚህ ሹት እንደሚያረጋግ ነበር ይላል። በእውነት መጀመሪያም ነግሬዋለሁ። አንድ ቀን እንኳን አግኝቶ አያውቅም። አውቃለሁ ይላል። ከዛስ ብትወድቅሳ እየነገርኩት በሁለቱም አቅጣጫ ተዘጋጅቶልሃል ወሬ። መቼም ደግነቱ የኛ መውደቅም መነሳትም መቀጠልም አለመቀጠልም የሚወሰነው በግለሰብ በእኛ እጅ ሳይሆን በእግዚአብሔር እጅ ነው። ጳውሎስ በደረሰበት ነገር ተረጋግቶ አራገፈ። ለምን? የሰማው አንድ ቃል አለ። በቄሳር ፊት ትቆማለህ። በቄሳር ፊት ትቆማለህ የሚለው ቃል ሳይፈጸም ምንም ነገር እንደማይወስደው ስለሚያውቅ በደረሰበት ነገር ሁሉ ጳውሎስ የተረጋጋ ሰው እንደነበር ሁላችንም እናስተውላለን። ከዚህም በላይ ከሐዋርያት ሥራ ምዕራፍ 28 በኋላ ያለውን ታሪክ የምናገኘው የቱ ጋር መሰላችሁ? ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ነው። ብዙ ጊዜ የሐዋርያት ሥራ የሚያልቀው እኛ የምናስበው ሐዋርያት ሥራ ምዕራፍ 28 ጋር ነው። ሐዋርያት ሥራ ምዕራፍ 28 ጳውሎስ በተከራየው ቤት የቁም እስረኛ ሆኖ ያገለግል እንደነበረ ነው። ሁለተኛ ጢሞቴዎስ ግን ቢነግረን ጳውሎስ ሊገደል 10 ቀን ሲቀረው የነበረውን ህይወቱን ነው። ከኔ ጋር ናችሁ? ሁለተኛ ጢሞቴዎስን ደብዳቤ ጻፈው ጳውሎስ። የሥነ መለኮት ሰዎች እንደሚሉት ደብዳቤውን ከጻፈ በኋላ ጳውሎስ ከ10 ቀን በላይ አልቆየም፣ መስዋዕት ሆኗል። ሁኔታው ለጳውሎስም ግልጽ ሆኖለታል። በመንፈሱ ሊዘርና አድርጎታል ወደ ጌታ ሊሄድ እንዳለ። ለዛ ነው የመጨረሻው ምዕራፍ ላይ ምን አለው ጢሞቴዎስ? እንደ መጠጥ ቁርባን ልፈስ ተዘጋጅቻለሁ አለ። ሩጫውን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ አለ። ግን ሁለተኛ ጢሞቴዎስን መጽሐፍ ስታነቡ ከምንም በላይ ልብን የሚነካው ነገር ምንድነው? እንደው በጌታ ክፍሉን መጽሐፉን ዝም ብላችሁ ብታነቡት ጊዜ ሲኖራችሁ የሁለተኛ ጢሞቴዎስ መጽሐፍ ከሌሎች የጳውሎስ መልእክቶች ለየት የሚያደርገው ነገር ምንድነው ካላችሁን፣ ልክ እንደ ሌሎቹ ጠንካራ የሆኑ የሥነ መለኮት መንፈሳዊ እውነቶችን የያዘ ብቻ አይደለም። ታዲያ ምንድነው ካላችሁን፣ ጳውሎስ አብረውት በነበሩት ባገለገላቸው በደከሙለት ሰዎች የተከዳበት መጽሐፍ ነው። አንብቡት። ከኔ ጋር አሁን ማንም የለም አለ ጳውሎስ። እከሌም ወደ እንትን ሄዷል፣ እከሌም ወደዛ፣ ዴማስም ወደ ዓለም ወዶ ትቶ ሄዷል አለ። ከምንም በላይ የሚያሳዝነው የመከላከያ ሐሳቤን ላቀርብ በሮም ፍርድ ቤት በቆምኩኝ ጊዜ አንድም ሰው ሊያግዘኝ አልመጣም ይላል። እናንተ ሮም ፍርድ ቤት የመከላከያ ሐሳቡን ሊያቀርብ ጳውሎስ በቀረበ ጊዜ እንደው ያገለገለው አንድ ሰው የለም? ወንድሞቼና እህቶቼ እንደው ሰው ብትከዱ ባገለገላችኋቸው ሰዎች አትከዱ፣ በጠቀማችኋቸው ሰዎች አትከዱ። ጳውሎስ በዚህ ቁስል ውስጥ ሆኖ ነው ይሄንን ደብዳቤ ሁለተኛ ጢሞቴዎስ ምዕራፍ 4 የጻፈለት። የፈለኩት ቃል ይሄንን ነው።
ስሙኝ ቁጥር 16 ላይ በተከሰስኩበት ነገር የመጀመሪያ መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም። ሐዋርያው ጳውሎስ ማንም ሊያግዘኝ አልመጣም። ሮማውያን የሮማውያን ቅዱሳን የት ገቡ? የሮሜን ደብዳቤ የጻፈላቸው የሮም ቅዱሳን የት ገቡ? እኔ እንጃ። እንደው መቼም በተለይኛ ኢትዮጵያን ከሆነን የመከዳትን ነገር ከኛ በላይ የሚያቅሰው ያለ አይመስለኝም። በብዙ የህይወት አጋጣሚዎች እንዲህ አይነቱን ቁስለት በህይወታችን ሊያስተናግድ እንደምናውቅ አስባለሁ። የሚገርመው ነገር ግን ጳውሎስ በእንዲህ አይነት ሁኔታ ውስጥ ሆኖ መከዳቱ ብቻ አይደለም፣ ይህንን ደብዳቤ የጻፈው እስር ቤት ነው። ያ እስር ቤት ማለት የሐዋርያት ሥራ ምዕራፍ 28ቱ እስር ቤት አይደለም። የሐዋርያት ሥራ ምዕራፍ 28ቱ እስር ቤት የቁም እስረኝነት የተከራየው ቤት ውስጥ ነው ያለው። ይሄ ከባድ የሆነ እስር ቤት ከፊት ለፊቱ የሽንት ቤት ውሃ የሚፈስበት አንደርግራውንድ የሆነ እጅግ ከፍተኛ ቅዝቃዜ ያለበት እስር ቤት ነው ጳውሎስ የነበረው ይህንን ደብዳቤ ጽፍ የነበረው። እና ለጢሞቴዎስ እንደዚህ ይለዋል ቁጥር 13 ላይ ስትመጣ ይለዋል። ምን ስትል? ስትመጣ በጢሮአዳ ከአቅርጳ ዘንድ የተውኩትን በርኖስ ይለዋል። በርኖስ ምንድን ነው? የሚለበስ አይደለ? ለምን ፈለገው? ብርድ ስለሆነ። ጳውሎስ ሁለት ነገር ነው የፈለገው። በምን? በዚህ ሰዓት መቼ? ሊገደል 10 ቀን ቀርቶት። አንደኛ እንዳይበርደኝ በርኖስ፣ ሁለተኛ ጥቅልል መጽሐፍቱን በተለይም የብራና መጽሐፍቱን አምጣልኝ። ምን ሊያደርገው ነው? እስቲ ሊያነበው ነው በሉኝ። ከ10 ቀን በኋላ ሊገደል ነው ጳውሎስ። ዛሬ ግን ቆሞ ዛሬ ግን ቁጭ ብሎ ያነበዋል። እንደ ወንድሞቼ እና እህቶቼ በደምብ ሰምታችሁኛል። ከ10 ቀን በኋላ ትሞታለህ ተብሎ ጳውሎስ አምጣልኝ። ለምን? ላንብብ። መቼም ያው ጳውሎስ አምጣልኝ ያለው መቼም ተራ መጽሐፍ የሆነ ፍቅር እስከ መቃብር ሊሆን እንደማይችል አስባለሁ። ምኑን ነው? የብሉይ ኪዳን መጽሐፍቶችን አነባለሁ አለ። መቼም ያልተረጋጋ ሰው አያነብም አይደል እንዴ? አያነብም። ስለተረጋጋ ነው፣ ፍጻሜው ምን እንደሆነ ስላወቀው ነው ጳውሎስ ይህንን ነገር ያለው። ዛሬም ይሄ መንፈስ እኔና እናንተን ያገኛል። ጸልያለሁ፣ የመረጋጋት መንፈስ በሕዝባችን ላይ ይምጣ፣ በሕዝባችን ላይ ይምጣ። በጣም ብዙ እየደነገጥን በጣም ብዙ እየደነበረን ያለንበት ጉዳይ ስላለ እጃችን ላይ ካለ አንዱም ነገር እኔና እናንተን ከድንጋጤ ሊያድን የሚችል ነገር አይደለም። ዛሬ ነገርኳችሁ። ይህ እውነት ግን ለዘላለም ያሳርፋችኋል። በመመለስና በማረፍ በጸጥታና በመታመን ትድናላችሁ፣ ትድግናም ይሆንላችኋል። ይህንን ነው እንግዲህ ነቢዩ ኢሳይያስ ያላቸው። ታዲያ ወደ መጀመሪያው ወደ ኢሳይያስ ጥቅስ ልመልሳችሁና ይህንን ድምፅ ከሰማ በኋላ በጊዜው የነበረው ሕዝቅያስ ምን አረገ ይለናል። ሰናክሬም መጥቶ ከበባት ይሁዳን። ከከበባት በኋላ ውጣ በሉት ያንን ንጉሳቸውን እግዚአብሔር ነው የሚያድነው ብያለ የሚያታልላቸውን ያንን ንጉስ ውጣ በሉት። እውነት እሱ ከሚጠራው እግዚአብሔርና ከኔ ከሰናክሬም አምላክ በላይ ማን እንደሆነ ኃያል ማን እንደሆነ ይታያል። አላቀቀው ነው የምላችሁ አፉን በእግዚአብሔር ላይ። በዛ ጊዜ ሕዝቅያስ ሰናክሬምን ተዋግቶ ሊያሸንፍ የሚችልበት ምንም አቅም ስለሌለው ሰናክሬም ከቅጥሩ ውጭ ሆኖ ሲዝትበት ዝም ብሎ ከማየት በስተቀር ምንም መልስ አይሰጥም። እንደው ምን አለ የሆነ ሰዓት ላይ እባክህ እንደው የሕዝቡ ስነ ልቦና እንዳይጎዳ በምናውቀው ቋንቋ አትናገር አለው። ባሰበታ ያኛው እሱን አይደለ እንዴ የምፈልገው እኔ መጀመሪያ ሰናክሬም እንዲህ ይላችኋል ብሎ ሕዝቅያስ ያድናችኋል ያለው እግዚአብሔር አያድናችሁም። ለምን? እስከ ዛሬ እኔ ሄጄ በወረድኳቸው ሀገራት ሁሉ ላይ አምላኩ ከኔ ያስጣለው ምንም አይነት ሕዝብ የለም ተናገረ። ታዲያሳ በዚህ ጊዜ ሕዝቅያስ እንደዚህ ያደረገ ይላል። ንግግሩን ደብዳቤውን ወስደው ለሕዝቅያስ ከሰጡት በኋላ ሕዝቅያስም ፊቱን ወደ ግብፅ አዞር አይደለም የሚለው፣ ፊቱን ወደ ቤተ መቅደሱ ወደ እግዚአብሔር አዞረና እኔ ምንም አልልም፣ ይኸው ይህን ዛቻ
አንተ አንብበው አለው። ሃሌሉያ! አንተ አንብበው አለው። ይገርማቸዋል። እግዚአብሔር ለነገሩ ያንን ነገር ማንበብ አይጠበቅበትም። ገና ሲለፈልፍ እየሰማው ነበረ። በነገሩ ላይ ኢሳይያስ እንዲጸልይበት የጸሎት ርዕስ ተላከለት። ይሄ ነው በእግዚአብሔር ፊት ማረፍ ማለት። ኢሳይያስ ገና መልእክተኞቹ እንደመጡ እንዲህ ብሎ ትንቢት ተናገረ። ሄደ ለሰናክሬም እንዲበሉት እንዲህ አይነት የስድብ ቃል የተናገርከው በእኔ ላይ ነውን? የተናገርካትን እነዚያን የንቀት ቃላት ሁሉ ጆሮዬ ሰምታለች ይላል። ከዛ እንደዚህ ያለ ድንግሊቱ የጽዮን ልጅ ትስቅብሃለች። ለምን? መታመኛዋ እኔ ነኝ። የኛ ልብ በእግዚአብሔር ላይ ካረፈ የእግዚአብሔር እጅ ይነሳል። በኢየሱስ ስም እግዚአብሔር ስለናንተ ይነሳል። ሃሌሉያ! ትስቅብሃለች አለው። ትንቢቱን ሰማ። ከዛ ምን ሆነ አትሉኝም? ድንገት ሌሊት ነው። የአሦራውያን ሲነሱ እንዴትና በምን እንደሆነ በማይታወቅ ምክንያት 80,000 አሦራውያን ሞተዋል። ደንግጦና ደንብሮ ሄደ። እንዲህ አይነት ነገር ሆኖም አያውቅም። ለምን ሆነ ካላችሁኝ የሆነ ሰው እዛ ጋር በእግዚአብሔር አረፈ። ስለናንተ እንድንቀሳቀስ ትፈልጋላችሁ ይላል እግዚአብሔር። ስለናንተ እንድሰራ ከፈለጋችሁ በእኔ ረፍ በሉ፣ በእኔ ተረጋጉ፣ በእኔ ልባችሁ ላይ ጣሉ፣ ልባችሁን በእኔ ላይ ጣሉ። ያን ጊዜ እግዚአብሔር እንዴት እንደሚሰራ ታዩታላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። የሰማነውን ይህንን እውነት ለዘላለም በልባችን ላይ ይትከልልን። ሁላችንም እንጸልይ።